ብዙ ቤተሰቦች ለህፃናት 6 ወር ላይ ምግብ መጀመር ቀላል እንደሆነ ያስባሉ። በተለምዶ ሴሪፋም ስጪው፣ ገንፎ ስጪው ይባላል። ነገር ግን ሳናቅ በምንሰራቸው ስህተቶች የልጆች የአመጋገብ ስርዓት ሲበላሽ በብዙ አጋጣሚ ይስተዋላል። ታዲያ ወላጆች በዚህ ቪዲዮ ከኔ ጋር አብራችሁ ቆያችሁ በተለምዶ የምንሰራቸው 5 ወሳኝ ስህተቶችን ነግራቸው፣ እነዚህም ስህተቶች በማረም የልጆን ጤና እንዴት እንደሚጠብቁ እንማራለን። ጤና ይስጥልኝ። ዶክተር ታዲዮስ የህፃናት ስፔሻሊስት ሐኪም። እንኳን ወደ ቻናሌ በሰላም መጡ። አሁን በብዛት የሚስተዋሉ 5 የምግብ አጀማመር ስህተቶችን ነግራችኋለሁ። አብራችሁ ይቆዩ። የመጀመሪያው ስህተት ያለ ጊዜ ምግብ መጀመር። አንዳንዴ በጣም ዘግይቶ መጀመር፣ 7 ወር 8 ወር ገደማ፣ አንዳንድ ጊዜ ደግሞ በጣም በጊዜ መጀመር። በዚህም ጊዜ ምግብ በምንጀምርበት ሰዓት ልጆች ላይ የሚያስከትለው የራሱ የሆነ ጉዳት ይኖራል። ለምሳሌ በጣም በጊዜ መጀመር፣ 4 ወር እንደዚህ አካባቢ ምግብ መጀመር፣ ልጆች በዛን ሰዓት ያላቸው የምግብ ስርዓት ወይም ዳይጀስቲቭ ሲስተም ከወተት ያለፈ ሌላ ምግብ የማላመጥ ሌላ ምግብ የመዋጥ ሁኔታው ገና ማቹርድ ስላልሆነ በዚህም ሰዓት ጠጠር ያለ ምግብ መስጠት ወይም ከወተት ሌላ ቴክስቸር ያለው አይነት ምግብ መስጠት ያ የምግብ ስርዓት እንዲቸገር ያደርገዋል። ስለዚህ አንዳንድ ልጆች የመዘጋት የማፈን ይሄ ቾኪንግ የምንለው አይነት ይሄ ምግብ መተናነቅ አይነት ሁኔታ ያስከትልባቸዋል። ስለዚህ ያለ ጊዜያቸው እርሊ መጀመር ለዚህ አይነት አደጋ ያጋለጣቸዋል ማለት ነው። ከዛ በተረፈ ዘግይቶ መጀመር፣ 7 ወር 8 ወር አካባቢ መጀመርም የራሱ የሆነ ጉዳት አለው። ለምን ካሉ በዚህም ሰዓት ማግኘት የሚገባቸው ንጥረ ነገሮች ሳያገኙ ያድጋሉ። ስለዚህ ለአይረን እጥረት አይነት ለመሳሰሉት አይነት ችግር ያጋጥማቸዋል ማለት ነው። ከዚህም ባለፈ ምግብ ዘግይተው የሚጀምሩ ልጆች በኋላ ላይ ከምግብ ጋር ያላቸው ግንኙነት በጣም አስቸጋሪ ነው የሚሆነው። ሰው በቀላሉ ምግብን የሚለማመዱ ልጆች አይሆኑም ማለት ነው። ታዲያ መቼ ልጀምር ካሉኝ ደግሞ 6 ወር አካባቢ ብዬ እመክራለሁ። ይሄ እድሜ ብዙ ተመራጭ እድሜ ነው። ለምን ካሉኝ በዚህም ሰዓት የልጆች የምግብ ስርዓት ሲስተም ሌሎች ተጨማሪ ምግቦችን ዳይጀስት ለማድረግ ዝግጁ የሚሆኑበት እድሜ ነው። ስለዚህ ወላጆች በ6 ወር አካባቢ ላይ ምግብ መጀመር ይኖርቦታል ማለት ነው። እንዴት አውቃለሁ ልጄ ምግብ ለመጀመር ልጄን ምግብ ለማስጀመር ምን አይቼ ወይም በምን ሁኔታ ምግብ ላስጀምረው ካሉኝ ደግሞ ልጁ የሚያሳየው ምልክት ይኖራል። አንደኛ ተደግፎ መቀመጥ ከቻለ፣ ወላጅ ደግፎት መቀመጥ የሚችል ከሆነ፣ ሁለተኛ ጭንቅላቱን ሰፖርት ማድረግ የሚችል በራሱ ጭንቅላቱን መደገፍ የሚችል ከሆነ፣ ሶስተኛው ደግሞ ለምግብ ፍላጎት ካሳየ፣ ለምሳሌ በማንኪያ የተወሰነ ምግብ ስትሰጡት በምላሱ የማይገፋው አይነት ለመዋጥ የሚሞክር አይነት ከሆነ የምግብ ፍላጎትም ካሳየ ምግብ ማስጀመር ይችላሉ። እነዚህ 3 ነገሮችን ማስተዋል ይቻላል ማለት ነው። ጊዜ ማስጀመር ወላጆች ልጃቸው የምግብ ፍላጎት ማሳየቱን ተከትሎ በጣም በመደሰት ካሮቱን፣ ድንቹን፣ አቮካዶን፣ እንቁላሉን አንድ ጊዜ ሁሉንም ምግብ ይሰጡታል የሚል አስተሳሰብ በመያዝ ማለት ነው። ነገር ግን ይሄ ስህተት ነው። ወላጆች ይህን ፈጽሞ አንመክርም። ይሄ ምን አይነት ችግር ያመጣል? አንደኛ ልጆ የምግብ አለርጂ ሊፈጠርበት ከየትኛው ምግብ ምን አይነት አለርጂ ያመጣበት አያውቁም። የተምታታ ሁኔታ ውስጥ ስለሚገቡ የልጆን የአለርጂ መንስኤ ላይረዱት ነው ማለት ነው። ሁለተኛው የልጆ የምግብ ስርዓት ወይም ዳይጀስቲቭ ሲስተም ምግቦችን ፕሮሰስ ለማድረግ ገና ከመሆኑ የተነሳ ፉድ ኢንቶለራንስ የምንለው ወይም ምግቡን መቋቋም ያለመቻል ምልክቶችን ያመጣል። ለምሳሌ ሆድ መንፋት፣ የሆድ ጋዝ መብሳት፣ ደረቅ ካካ፣ ተቅማጥ፣ ቁርጠት የመሳሰሉትን አይነት የህመም ምልክቶች እናያለን። ብዙ ቤተሰብ ይህንን ሁኔታ ሳይ ልጄ ኢንፌክሽን አጋጥሞት ሊሆን ይችላል። ነገር ግን በጣም ብዙ በርካታ ምግቦች ስፔሻሊ ምግብ የጀመሩ ሰሞን አካባቢ በተደጋጋሚ አብዝቶ መስጠት እንዲህ አይነት ችግሮችን ሊያስከትል ይችላል። ታዲያ መፍትሄውስ ምንድን ነው? እንዴት አድርጌ የምግብ ሁኔታውን ላስኪደው ካሉ አንድ አዲስ ምግብ ለልጆ ሲሰጡ ከ2 እስከ 3 ቀን ባለው ያን ምግብ እንዲበላ ማድረግ፣ ከዛ በኋላ አለማመዱን አይተው ሌላ ተጨማሪ ምግብ እንዲጨምር ማድረግ ማለት ነው። በዚህ ሂደት የምግብ ስርዓት ሲስተም ጋር ያ ምግብ እየተላመደ ይሄዳል ማለት ነው። እና ቤተሰቦች ወሳኝ ቁም ነገር አይነቱ ሳይሆን ወይም የምግብ አይነቱ ሳይሆን የልጆ እድሜ እጅግ ጠቃሚ ነው። እድሜውን ከግምት ማስገባት ያስፈልጋል ማለት ነው። ስለዚህ ብዙ አይነት ምግብ በአንድ ጊዜ እንዳይቸው። ወላጆች 3ኛው ስህተት ሁልጊዜ ገንፎ መስጠት። ገንፎ በካርቦሃይድሬት የበለጸገ ነው፣ ነገር ግን አነስተኛ ፕሮቲን፣ አይረን፣ ዚንክ እና ፋት አለው። ይሄ ደግሞ ለልጆ እድገት በቂ አያደርገው። ልጆ ሌሎች ተጨማሪ ምግቦችን ማግኘት ይኖርበታል። ስለዚህ ከአትክልቶች
እንደነ ድንች፣ ካሮት፣ ስኳር ድንች የመሳሰሉትን፣ ከፍራፍሬዎች ደግሞ እንደነ አፕል፣ አቮካዶ፣ ሙዝ፣ ፓፓያ የመሳሰሉትን ምግቦች ልጆ ሊያገኝ ይገባል። በገንፎ ብቻ ሊያድግ አይችልም። ስለዚህ እነዚህን ምግቦች ከምግብ ገበታው ላይ ማካተት ይኖርበታል ማለት ነው። ታዲያ እነዚህን ምግቦች ሲጀምሩ ቅድም በዘረዘርኳቸው የምግብ የአሰጣጥ ሂደት ውስጥ መሆን አለበት ማለት ነው። 6 ወር ገደማ ላይ በጣም ውሃም ያልሆነ ግን በጣም በደቃቁ የተፈጨ አትክልት ወይም ፍራፍሬ መስጠት ይችላሉ። ልጆ ከፍ እያለ ሲሄድ ወደ 8 ወር ገደማ ደግሞ ቀድሞ ከነበረው ቲክነስ እየጨመረ ወይም ሶሊድነቱን እየጨመረ ማሳደግ ይቻላል። ታዲያ ይህንን በሚያደርጉበት ሰዓት የምግቡ ሁኔታ የልጆን የማላመጥ ወይም ምግብ የማኘክ ሁኔታ እያዳበረው ይሄዳል ማለት ነው። እዚህ ሁል ጊዜ ገንፎ ብቻ ወይም ደግሞ የተወሰኑ ምግቦችን ብቻ እየሰጡ ልጆን ማላደግ የለቦትም። ይህ መስተካከል ያለበት ስህተት ነው ማለት ነው። 4ኛው ስህተት ተስፋ መቁረጥ። አዎ ብዙ ወላጆች ምግብ ለልጅ አቅርበው ልጁ በምላሱ ማንኪያውን ሲገፋው ወይም የሰጡት ምግብ ሲንጠባጠብ መሬት ላይ ሲሆን በጣም ይበሳጫሉ፣ ራሳቸውን ይወቅሳሉ። ነገር ግን ወላጆች እንዲህ አይነት አመሬት በልጆች ላይ ተፈጥሯዊ ነው። በዚህ ጉዳይ ሊበሳጩ አይገባም። ታዲያ በጣም ተበሳጭተው ጉልበት መጠቀም የለብዎትም። በጉልበት ልጅን ለመመገብ መሞከር ቮሚት እንዲያደርግ እንዲያስመልስ ያደርገዋል። በኋላም ደግሞ መራጭ ልጅ ምግብ ላይ ያለው አመለካከት የተዛባና በጣም መራጭ ልጅ እንዲሆን ያደርገዋል። ስለዚህም የልጆችን ሳይኮሎጂ መረዳት ይኖርብዎታል። መፍትሄው ምንድን ነው? አንድን ምግብ ተስፋ ሳይቆርጡ ደጋግሞ ይሞክሩ። ስለዚህ ቢያንስ ከ10 እስከ 15 ጊዜ ያንን ምግብ በተለያየ ጊዜ መሞከር ይኖርብዎታል። እዚህ ሊደፋውም ይችላል፣ በምላሱም መልሰውም ይችላል፣ ላይቀበለው ይችላል። ነገር ግን ተስፋ መቁረጥ የለብዎትም። ይህ ተፈጥሯዊ ሁኔታ ስለሆነ ደጋግሞ ይሆ ጉልበት ግን በፍጹም አይጠቀም። 5ኛው ስህተት ስኳር፣ ጨው፣ ማር እና ሌሎች ጣፋጭ መጠጦችን መስጠት። ይህ መስተካከል ያለበት ስህተት ነው። ወላጆች ስፔሻሊ ስኳር፣ ጨው የመሳሰሉት ነገሮች የልጆች ኩላሊት ገና ማቹርድ ያልሆነ ስለሆነ ከነዚህ ጋር በጣም ኩላሊት ላይ ጫና እንዲፈጠር ያደርገዋል ማለት ነው። እነሱን ማስወገድ ያስፈልጋል። ሌላኛው ነገር ደግሞ ማር ነው። ማር በፍጹም ከ1 ዓመት በታች የሆነ ልጅ ላይ አይሰጥም። ማር ቦቱሊዝም የተባለ የባክቴሪያ ኢንፌክሽን ስለሚያስከትል ማርም ከ1 ዓመት በታች ላለ ልጅ መስጠት የለም። ከዛ በተረፈ እነዚህ ጣፋጭ የሆነ ለስላሳ መጠጦች፣ ታሸጉ ነገሮች የመሳሰሉትን መስጠት ፍጹም ስህተት ነው። እነሱን አለመስጠት ያስፈልጋል ማለት ነው። መፍትሄው እነሱን ማስወገድ፣ ጥንቃቄ ማድረግ ያስፈልጋል። ሌላኛው እዚሁ ላይ መጠቀስ የሚኖርብን ጁስ ነው። ጁስ አንዳንድ ወላጆች ሲሰጡ ይስተዋላል። በአጠቃላይ ከ1 ዓመት በታች ለሆኑ ልጆች ጁስ ባይሰጥ ይመከራል። ነገር ግን ጁስ ከተሰጠ መጠኑ አነስተኛ መሆን አለበት። በቀን ቢበዛ ከ120 እስከ 180 ሚሊ አካባቢ ያገኙ ጥሩ ነው። ከዛ ውጭ ጁስ ላይ ብዙ መግፋት ጥሩ አይደለም። ከዚያ ይልቅ ቅድም እንደነገርኳችሁ በጣም በቀጭኑ የተፈጨ አትክልት ፍራፍሬ መስጠት ግን ይቻላል ማለት ነው። እሺ ወላጆች፣ አሁን ደግሞ ያወራናቸው ምግቦች ባጭሩ መልሼ እነግራችኋለሁ። 5 ምግብ ሲጀመር ማስወገድ ያለብን ነገሮች። የመጀመሪያው ያለ ጊዜ መጀመር፣ በጣም በጊዜ መጀመር ወይም ዘግይቶ መጀመር። 2ኛ ብዙ ምግብ በአንድ ጊዜ መጀመር። 3ኛ ሁልጊዜ ገንፎ መስጠት። 4ኛ ተስፋ መቁረጥ። 5ኛ ስኳር፣ ጨው፣ ማርና ሌሎች ጣፋጭ መጠጦችን መስጠት። እሺ ወላጆች፣ በዚህ ቪዲዮ ጠቃሚ ምክሮችን እንዳገኙ ተስፋ አድርጋለሁ። ለአስተያየቶ ኮሜንት ላይ ያስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።